መሰላችሁ? አሁን እኔ እዚህ ጋር ቆሜ የምናገረውን ትምህርት እዚህ ያላችሁ ሰዎች እየሰማችሁ ነው አይደለ? እዚህ ቦታ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻልም? ዓለም ላይ ያለው ሁሉ ህዝብ እንዲሰማ ማድረግ ይቻላል አይቻልም? በምን? በስልካችን አይደል? በኢንተርኔት በስልካችን። ስልኩን የሰራው ማን ነው? እግዚአብሔር እንዳትሉ በለመደ አፋችሁ። ስልኩን የሰራው ማን ነው? ሰው ነው። ሰው በሰራው ስልክ እኔ ኃጢአተኛው እዚህ ጋር ቆሜ የምናገረው ንግግር ዓለም እንዲሰማ እኔ ደግሞ ለዓለም ሁሉ እንድደርስ ማድረግ ይቻላል አይቻልም? ሰው የሰራው ስልክ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? ከሰው ስራ የማን ስራ ይበልጣል? እንዴት ነው የምናየው ራሳችንን? እስቲ በእውነት እንዴት አይነት አስተሳሰብ! አንዱ መልአክ ሚካኤል ብዙ ቦታ መድረስ ይችላል። ርዕሳችን ምንድነው? የእግዚአብሔር መልአክ በሉ እስኪ። በሚፈሩት ዙሪያ ይሰፍራል። የማን መልአክ? መልአኩ ስንት ነው? አንድ ነው አይደል? የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል። እግዚአብሔርን የሚፈሩት ሰዎች ስንት ናቸው? ጥቂት ናቸው ወይስ ብዙ ናቸው? የት ነው የሚኖሩት? ቡልጋሪያ ሚካኤል ብቻ ነው የሚኖሩት? እግዚአብሔርን የሚፈሩ ሰዎች ሁሉ በዓለም ሁሉ ነው የሚኖሩት። መልአኩ ስንት ነው? እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ብዙ ናቸው። የእግዚአብሔር መልአክ አለ ዳዊት እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ይሰፍራል፣ ያድናቸዋል። አንዱ መልአክ ምድርን ሊሞላት ይችላል። በሁሉ የሞላ ነው ወይ አላልንም? እኛ ሚካኤል በዓለም ሁሉ የሞላ ነው አላልንም? በዓለም ሁሉ የሞላ ማን ብቻ ነው? እግዚአብሔር በአካል በሁሉ ቦታ አለ። መላእክት ግን በጸጋ በረድኤት በሁሉ ቦታ ይገኛሉ። ብቻውን እኮ ለአንድ ሀገር ይበቃል። በክንፋቸው እኮ ይጋርዳሉ አንድን ከተማ መላእክት። ዮሐንስ ራእይ 18 ከቁጥር 1 ላይ ራእይ 18 1 ላይ ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየው። ከክብሩ የተነሳ ምድር አበራች ይላል። ማን አበራች? መልአኩ ስንት ነው? በክብሩ ግን ምድርን አበራ። ፀሐይ እንኳን በፈረቃ ነው ምድርን የምታበራው። ሚካኤል ግን ያለ ፈረቃ ምድርን ማብራት ይችላል። አንዱ መልአክ በብዙ ቦታ መድረስ ይችላል። በረድኤት በጸጋ ሊጠብቁን ሊራዱን ይችላሉ ማለት። ስለዚህ አሁን ዛሬ ቅዱስ ሚካኤል እኔ በጣም የሚገርመው ሰዎች አሁን ዛሬ ሚካኤልን ስናከብር እዚህም ሚካኤል እዛም ሚካኤል ትላላችሁ፣ ሚካኤል ስንቱ ጋር ይደርሳል የሚሉ ሰዎች ይችን ጥያቄ ለሰይጣን ሲሆን ግን አይጠይቁ። ለምሳሌ እዚህ ሰፈር ያለን ሰው በኃጢአት የሚፈታተነው ማን ነው? መልሱልኝ። ሰይጣን ነው አይደል? ሌላ ሰፈር ያለውስ ሰይጣን ነው። እዛም ያለውን ሰይጣን እዚህም ያለውን ሰይጣን ሲፈትነው